ፋሚሊ የንጉሱ ሀገር ፖርቹጋል ከስሊፐር ከኮንጎ ጋር አንድ እኩል ተለያይተዋል። ቪዲዮን ኮፒ ሊንክ ሪፖስት ላይ ከማድረግ ጀምሩት። ፋሚሊ እንግዲህ ዛሬ ኮንጎች በቃ ከነሱ የሚጠብቀውን አድርገዋል። እነሱ 3 ነጥብ ነው ብዬ ነው የማስበው። እኔ ያ የተጠበቀው ቡድን በዚህ ልክ መሆኑ በጣም የሚገርመኝ። ያ ብዙ አጠብቆ ብዬ ነበር ተናግሬ ነበር። ያ ይሄ መሀል ሜዳውን እስቲ እንዴት የአማካኝ ምርጥ ኮከብ የት ገባ? እኔ አሰልጣኙን በጣም ነው ፈራው። ሉፕ ነው ትውልድ ያመክናል እና በጣም ነው የምሰጋው። ግን የመጀመሪያ ጨዋታ ስለሆነ ቱርናመንቱ ላይ ተሰራ ላይ ሄድ ይችላል። ግን ይሄ አይገባም ነበር ለሱ እስካልተጫወቱ ድረስ በቃ እኔ ራሱን በቃ መጀመሪያ ማግለል አለበት ብዬ ነው የማስበው። እሱ ለሱ መጫወት አለባቸው፣ ካልሆነ ማቆም ነው። እኔ አሁን እሱ ቢቀመጥ ራሱ የተሻለ ተጫዋች አላይም እዛ ፖርቹጋል ውስጥና እውነት በጣም ገርሞኛል። ያው እንግዲህ አሸናፊ ቡድን የመጀመሪያ ጨዋታ ይቸገራል ይባላልና ከሆነ ሰየው የኔ የሀገሬ ቡድን በእርግጥ ገና ነው 5 ሰዓት ላይ ይጀምራል። እኔ እንግዲህ ደጋፊ ነኝ ለንጉሱ ስን ፖርቹጋልን እያየሁ ያለሁት። ንጉሱም ደስተኛ ይሆን አይመስለኝም። ለማንኛውም እስቲ የፖርቹጋል ደጋፊዎች የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ፖርቹጋላውያን ከፋችሁ እንዴ? እንድች ብሎ እንዳይከፋችሁ፣ ምክንያቱም ገና ከፊታችን ብዙ ከባባር ጨዋታዎች ስለሚጠብቁን ማለት ነውና ለማንኛውም እነ ስፔን እንኳን ነጥብ ጥሏል። ብራዘር ብዙ የትላልቅ ክለቦች ትላልቅ ሀገራት ነጥብ ጥሏል። ምንም ይሄን ያህል የሚያስደነግጥ ጉዳይ አይደለም። ምክንያቱም 5 ተከላካይ ደርድሮ ነው ዛሬ ስግጥ አድርገው እንደዚህ ፖል ሰርተው ነው ሲያርሰብንንም ፖርቹጋልንም ገርግደውት ያመሹ ማለት ነውና በመቀባበል ቢሆን ፖርቹጋል 7-8 አገባ ነበር። ለማንኛውም ትላልቅ ቲሞችም ነጥብ እየጣሉ የአፍሪካ ሀገራት ነጥብ እያስጣሉ ነው ብዙ ሀገራትን። ይሄን ያህል ብዙ የሚያስጨንቅ ነገር የለውም። በነገራችን ላይ ቀጣይ ጨዋታን ለጥለጠን እናልፋለን። አያሳስብም። ብዙ አትጨናነቁ። ያናዳል። በርግጥ ከተጫወቱት ነገር አንጻር አቻ መሆን አልነበረበትም። ግን እንዳይከፋችሁ ንጉሱ ዘላስት ዳንስ በእኛ ቀዱ ያንተ ነበር አመቱ የኛ ይሆናል የሚለውን ነገር መናገራችን አይቀርም። መጨረሻ ላይ የምንስቀው እኛ ነን። አይዟችሁ። ፒስ። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ የፖርቹጋል ችግር ነው። እውነትህን ነው። ኳስ እንዴት ነው የምታየው? ፖርቹጋል የክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ችግር ነች። መቼም ከጫንቃው አትወርድም። በ41 ዓመቱ እንኳን ለሱ የማትጫወት ሀገር ፖርቹጋል መርገም ነች፣ እርግማን ነች ለንጉሱ። ማርያምን እቺ ነች ለዋንጫ የታጨችው እቺ ፖርቹጋል። ለክለባቸው ሲጫወቱ አንደኛ ናቸው፣ ለሀገራቸው መጫወት ግን አይችሉም። ለዚህ ነው ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮን የምንወደው። ላለፉት 6 ተከታታይ ዓለም ዋንጫዎች ሀገሩን በጫንቃው ላይ ይዞ ብቻውን ሆኖ ምን እንደሰራ ገብተህ ማየት ትችላለህ። ትናንትና ኳስ ከጀመር ካዝናሉ። ትናንትና ኳስ ከጀመር ግን ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ይህ ምርጥ ስኳድ ሳትይዝ ብቻውን ላለፉት ዓለም ዋንጫዎች ምን ሲያደርግ እንደነበረ ለሀገሩ ስታይ ታዝንለታለህ። ኧረ በመድኃኔ ዓለም አሳዘነኝ የኔ ንጉስ። ለነገሩ ምን የሚቀርበት ንግስና አለና ለሀገሩ መጋደል የሚችል ምርጥ ተጫዋች ነው። ዛሬ 2 ኳስ ምናምን ሳተ። እስቲ ቢግ ቻንስ ክሬት በማድረግ እኮ ኮንጎ የተሻለች ነች። ሹቶን ታርጌት ብዙ በማድረግ እኮ ኮንጎ የተሻለች ነች። ሚኒመም ጆዋኔቪስ አግብቶ እንዴት ፖርቱጋል ይገባባታል? ስለዚህ የኔን ንጉስ ክርስቲያኖ ሮናልዶን መውቀስ አችልም። ለፖርቱጋል ከሚጫወት ለዘር ሐረጉ ለኬፕ ቨርዲ ቢጫወት ኬፕ ቨርዲ የዓለም ዋንጫ ታነሳ ነበረ። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ የፖርቱጋል ችግር ሆኖ አያውቅም። ፖርቱጋል ግን የጎቱ የሲአር7 ሁልጊዜም ችግር ነች። ካላስ ከዚህ ዓለም ዋንጫ በኋላ ፖርቱጋል የምትባል ሀገር አላቃት። አካፋና ዶማ ፈዩማ አለ ሸርሜዳ፣ ጭላዳ፣ ወንባዳ፣ ወልጋዳ፣ ፈንዳዳ ሲዳቀል ይሄን ነው በቃ እኩል ይሆናል። ይሄ ቲም ነው በቃ። ለምን እውነቱን አልነግርም። እኔ በዚህ ቲም ጨጓራዬ ሁሌ አንድ ያንጠለጠለ የለም እንዳለ ቅማላም ብቻ ነው የሚሞላው። እውነቱን ለምን አልነግርም። በቃ ኮንጎን ሳታጥል እንትን ትበላለህ። ዓለም ዋንጫ ቦቲ ትበላታለህ። ከሁላ ሮናልዶ እንዴት ከዳሎት ጋር እየተጫወተ ዓለም ዋንጫ ይበላል? በጣም ነው ግራ ነው የገባው።
በቤት በኢየሱስ ማንቸስተርን ለመርገጥ ነው እግዚአብሔር ከዳሎት ጋር ሮናልዶ ተጫወተ ለሞንጫ ይበላል አረበች ዳሉ ተረፍኩ በኋላ እንጠብቃለን 4 ጎል እናቴ ትሙት ነው የምላችሁ ፖርቹጋል ከፈርናንዴስ ከሜንዲስ ከክርስቲያኖና አንድ ድንክ አለ 7 ቁጥር ተፈተፍ የሚል ግራኝ ከነዚህ ከአራቱ በስተቀር ትራሽ ናቸው ትራሽ እንዴት ነው የዓለም ቁጥር 1 ሚድፊልደር ክሬቲቪቲ ያለው ሚድፊልደር ይዘ እንዴት ነው ደና ሙከራ እንኳን ማሞክረው ሰከንድ ሃፍ ክርስቲያኖ ከሞከራቸው እነዛ 2 ሙከራዎች ውጪ እኮ ፖርቹጋል የለችም እኛ ፖርቹጋልን ያረግነው ለዚህ ሰውዬ ለክርስቲያኖ ስንል ብቻ ነው በዚህ ስኳድ እንዴት ነው ዓለም ዋንጫ እንኳን ዓለም ዋንጫ አይደለም ማለት ነው ከቴብል አያልፉ እግዚአብሔርን ኮንጎ አቻ አስወጣቸው በጣም ቀሽም ቡድን በጣም ቀሽም እግዚአብሔርን እንደዛሬ ደግሞ ፖርቹጋል አቃጥሎኛ ያቀም ያለምንም ጥያቄ ምነግር ያራዳ ልጅ በሮበርቶ ማርቲኔዝ ስር ፖርቹጋል የትም ሊደርስ አይችልም ነው ዛሬ ያየነው ያንን ነው የሰው ልጅ አንተ ቪቲኒያ ኔቬዝን ቡርኖ ፈርናንዴዝን ፕሪሚየር ሊግ ላይ አሲስት ላይ እንግዲህ ሪከርድ የበጠሰን ሰው ይዘ አንድ ሹቶን ታርጌት የገባ ጎል ይዘ ተወጣለ እንደ ሜዳ ውስጥ ከኮንጎ ጋር ተጫወተ ይሄ በጣም ነውር ነው በጣም ነው የሚያስጠውል እኔ እንጃ እኔ እንደ ዛሬ እኔ በቃ የሶዬ ተረግሞ ነው እንጂ በጤና አይደለም ድሮ ስኳዱ አልተሟላም ብቻውን ይፈጋ ይለፋ ነበር አሁን የተሟላ ስኳድ በዚህ ሰዓት ላይ ዓለም ላይ አሉ የሚባሉት ምርጡን የማል ተጫዋቾች ይዘገብተ ሜዳ ውስጥ ምንም አንድ ሹቶን ታርጌት ነውር አይደለም እንዴ ኳስ ይዛለ ወደኋላ ወደፊት ያቁም እንዴ ወደኋላ እሺ ይሁን እየመሩ ነው ነጥብ ተጋር አንድ ኩል ሆነ እንኳን ኳሱን ወደፊት ማሻገር የሚባል ነገር የለም አልፈጠረባቸውም እንዴ እኔ በዚህ አሰልጣኝ ማለት ነው ተስፋ የምታደርግ ያራዳ ልጅ ማለት ነው ምንም እኔ አይታየኝም ተስፋው አልቋል የዚህ ጨዋታ ትልቁ ተስፋ ያ ከዚህ በፊት በ2022 እንግዲህ አርጀንቲና የዓለም ዋንጫ ስታሸንፍ የመጀመሪያ ጨዋታዋን እንግዲህ ሁላችንም እንደምናስታውሰው ነው ተሸንፋ ነበር 2-1 ማለት ነው ያ ነው አሁን ነጥብ ተጋርቷል ፖርቹጋል ምን አለባት ነው ታሪክ አንዳንዴ ገብቷል እንጂ በዚህ አሰልጣኝ ምንም ተስፋ እኔ እንደውም ከዚህ አሰልጣኝ በባዶ ቢጮት ያለ አሰልጣኝ ቢጮት ነው ይሄ ቤልጂየምንም ሄዶ አፈራርሶ የመጣ አሰልጣኝ ነው ምንም ጥቅም አይታየኝም የዚህ አሰልጣኝ ማለት ነው ሲያሰባ አስተያየታችሁን አስቀምጡ ሼር ኮፕሊንክ አይረሳ ይመቻችሁ እዚህ ጨዋታ ላይ ማለት ነው ሮናልዶን የምትወጉሱ ሰዎች አድቡ ሲጀመር ኮንጎ ሚናቅ ቡድን አይደለም ቆንጆ ኳሊቲ ያላቸው በፕሪሚየር ሊግ የምናቃቸው በሊጋ በተለያዩ ሊጎች ላይ የምናቃቸው ወሳኝ ተጫዋቾችን ያዘ ምርጥ ቡድን እንደሆነ ምንም ጥርጥር የለውም ቆንጆ ተገዳዳሪ ቡድን ነው ግን የሁሉ ነገር ተጠያቂ ከሆነ መሆን ያለበት ቡድኑ ዝቅ ያለው እንደ ቡድን ነው ያ መላጣ የሆነ አሰልጣኝ ነው ሊጠየቅ የሚገባው ሌላ ማንንም አይደል እንዴ ወርልድ ክላስ የሆኑ እኮ የመሃል ሜዳ ተጫዋቾች እኮ ነው ያሉት እስቲዋቸው መሃል ላይ እንዴ ይሄ ዘንድሮ እኮ ሪከርድ የሰበረው ብሩኖ ፈርናንዴዝን እኮ ያዘ እኮ ነው ያሲስት ማለት ነው ያዘ ቡድን ነው ግን ከመሃል ሜዳ እኮ አልፎ እኮ የረባ ኳስ እኮ ማቀበል እኮ ነው የተሳናቸው ክሮስ የለ ይወላችሁ ፔኒትሬት የሚያረግ ኳስ የለ ምንም ነገር የለም እኮ ምንም ነገር ታዲያ እንደ ቡድን ሙሉ ነገሩ ከወረደ ተጠያቂው የሚሆነው ለዚህ ጫውታ ይዞት የገባው ፎርሜሽን እና ዝግጅት አሰልጣኙ ነው የሚሆነው ይወል የቤልጂየምን ያ ወርቃማ ትውልድን የበላ አሰልጣኝ ነው ይሄንን የሚመረው ይመስላል ፖርቹጋሎችንም በቃ እየበላቸው ነው እኔ ብዬ ያመንኩኝ ያለው ቲምሬን ነው መላችሁ እና በጣም ሮናልዶ የምትወጉ ሰዎች አድርጉ ምንም ማድረግ አይችልም እንዴ ያልቀረበለት እንኳን ምን ያድርግ እየረባ ኳስ ሲደርሱ አይታችኋል በጫውታው ላይ የረባ ንክኪ ሲያደርግ አይታችኋል በጣም እኮ ነው የሚያሳዝን ይምሪን ነው መላችሁ ለማንኛውም ግን ይሄ በላጣ ያለ እኔ ፖርቹጋል በቃ እኔ ምንም ነገር ተደርሳለች የሚል ግምት ሙሉ ለሙሉ ፉሊሽ ሆኗል በቃ መላጣው መውጣት አለበት ግዴታ ማለት ሮናልዶ ቢያሰለጥናቸው ይሻላል እንደው ቹቻ የመጠየቅ የምፈልገው ነገር የ41 ዓመቱ ክርስቲያኖ ሮናልዶ በፍጹም ምንም ሲሰራ አልታየ አንተ ሰውዬ እኔ ስምህን አላቀው መቼ ነው ግን ከመንደርተኝነት የምትወጣው የሙከራቸው ሙከራዎች አይንህ እውር ነው አይንህ ቂጥ ጋር ካልሄደ በስተቀር እኮ ማየት ትችላለህ አይደል በዚህ በኩል ካንዱ ጋር ተነቃቆራለ በዚህ በኩል ካንዱ ጋር እኔ እና ሶፊ ምናምን ስላሉ ነው አሁን ራሱ በሪስፔክት እያወራለሁ የሆነ በሰልብህ ምናምን ውስጤ ነው እግዚአብሔርና ኤቭሪ ሲንግል ላይ በቃ አንተ ባወራ ቁጥር ካፍ ቆሻሻ ቃላት ብቻ ነው የሚወጣው ተጫዋቾችን አተችም እንዴ ኳስ ሲሰጡት ነበር አይታል
ያገኛቸውን እድል እኮ ሲሞክር አይተናል አይደል እንዴ? እስቲ ሰከንድ ሃፍ ከሱ ውጪ ማን ይሞክራል? ዝም ብለህ ሳታይ በእናትህ ትልቅ ሰው ነህ አይደል? ሳታይ አታውራ። ሌላ ሰው መጥቶ እሱ ላይ አፉን እንዲከፍት አታርግ። በትናንትናው ጨዋታ ቢተች አሰልጣኙና ተጫዋቾቹ ነው እንጂ የሚተቹት ክርስቲያኑን እንዴት አድርገህ ነው የምትተቸው? እሱ በ40 ዓመቱ ወርልድ ካፕ እየተጫወተ ነው። አንተ በ40 ምናምን ዓመት እዚህ ሚዲያ ላይ መጥተህ ቡና ላይ እየተጠጣ የሚወራ ወሬ ሰው መተህ ታማለህ። አንተ እደግ፣ በእናትህ እደግ። ሰለችህን በጣም። እኔ ሌሎች ይመቹኛል፣ አንተ ግን ሰለችህኝ በጣም። አሁን የሜሲ ደጋፊዎች ይመጡና ሜሲና ሮናልዶ ይለያያሉ። ለሜሲ ሙሉ 10 ተጫዋቾች ይሞታሉ። እዚህ ጋር ያሉት ግን ጀዝባ ናቸው። ለሀገራቸው የሞቱ ለክለባቸው ግን ደማቸው ነው የሚሰጡ። እኔ እንደዚህ አይነት ወራዳ ተጫዋቾች አይቻላቅም። ወራዳ ዳሎት ያለ ዋንጫ ይበላል። እስቲ ንገረኝ። ሮናልዶ እኮ ከዳሎት ጋር በርናንዶ ሲልቫ ለማንቸስተር ሲቲ ቆለጡን ይቆረጣል። ቡርኖ ፈርናንዴዝ 20 አሲስት ያደርጋል። እዚህ ጋዝ 0። ምን ጉድ ናችሁ? ኧረ ሙቱ! ኧረ በፈጠራችሁ ስጡት ኳስ። እማይሰጥ ጀመረ አይቷል። ወርዶ ዋንጫውን እንበለዋለን። እቺን አወጣታለሁ።